ሰላም የትሬትሪያን ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን አድቫንስድ የሆነ ጊሮ ዩኤስዲቲን በመጠቀም ስቲል 4 አወር እና 50 ሚኒትን አላይን በማድረግ እንዴት ነው ሰፕላይ ላይ እና ዲማንድ ላይ ባይ እና ሴሉን ኮንፊርምድ መሆኑን የሚለየው የሚለውን ነገርና የ4 አወርን የ50 ሚኒትን ማርኬት ስትራክቸርን እና ኪሌብልን እንዴት እናወጣለን ስቲል ላይቭ ባክ ቴስት እያደረጉኝ አንድ ባንድ አሳያችኋለሁ። ለዚህ ቻናል አዲስ ለሆናችሁ ሰብስክራይብ እያደረጋችሁ ጀምሩት። እንዲሁም አዲስ ላልሆናችሁ ደግሞ ላይክ እያደረጋችሁ እንዲሁም ኮሜንት አድርጉ፣ ሼር እያደረጋችሁ አበረታቱን እንድንቀጥል አድርጉን ማለት ነው። አሁን በቀጥታ ወደ ቪዲዮ እንሄዳለን። እሺ በቀጥታ ወደ ቪዲዮ ስንመጣ አሁን በ4 አወር ላይ ያለውን መጀመሪያ 4 አወር ላይ ስንመጣ ከግራ በኩል ማርኬት ስትራክቸሩን አይዴንቲፋይ እናደርጋለን። አሁን ባለበት ደረጃ እንደምታዩት ከግራ በኩል እዚህ ላይ ብሬክ ኦፍ ስትራክቸር ሰጥቶልናል ወደ ሴል ነው። ብሬክ ኦፍ ስትራክቸር ከሰራ በኋላ ይህንን ኤሪያ እንደምታዩት ቦስ እየሰራ ስቲል ማርኬት ስትራክቸሩ ኮንቲኔሽን ሲቀጥል ነበር እና እዚህ ጋር መጣና ኦርደር ፍሎ ሽፍት አመጣልን ማለት ኦርደር ፍሎ ሽፍት ወይም እዚህ ጋር የባይ ቦስ አገኘን ማለት ነው። መጣና ከመጨመረሻው የመጨረሻውን ሃየር ሃይ ሰበረልን ማለት ነው። ስቲል አሁን ባለበት ደረጃ ወደ ላይ ፑሽ ያደርጋል ብለን ኤክስፔክት እናደርጋለን ማለት ነው። ስቲል የአሁኑ ማርኬት ሪሰንት ያለበትን እንዴት ነው አይዴንቲፋይ የምናደርገው ነው። አሁን እንደምታዩት ይህንን ኤሪያ እንደ ሰፕላይ ሆኖ ነው የሚያገለግል ማለት ነው። አሁን ባለበት ደረጃ እንደ ሰፕላይ ሆኖ ነው የሚያገለግል። ማርኬቱ ምን ጋር ደርሷል? ሰፕላይ ዞን ደርሷል ማለት ነው። ስቲል ምንም ሰፕላይ ዞን ቢሆን አሁን ያለው ካንድል ስቲክ ምን አድርጎልናል? ሃይስቱን ወስዶልናል አይደል? ስለዚህ ሃይስቱን እንደወሰደ በቀጥታ 50 ሚኒት ሄደን የሴል ኢንትሪ መፈለግ የለብንም። ምን ማድረግ አለብን? ማርኬቱ ሰፕላይ ላይ ሆኖ ሃይስቱን ከወሰደ ሪሰንት ያለው ካንድልስቲክ ያ ካንድልስቲክ በዛ መንገድ ሃይስቱን እንደወሰደ እስኪዘጋ መጠበቅ አለብን ማለት። እንደዛ ካልሆነ ይሄ ሪሰንት ያለው ካንድልስቲክ ሃይስቱን ስለወሰደ ብቻ ከግራ በኩል ያለውን ሰፕላይ ዞን ነው ብለን ስቲል ሃይስቱን ወስዳን ብለን 50 ሚኒት ጋር ፌክ አውት ማገኘን ኦርደር ፍሎ ሽፍት ወደ ሴል ኢንትሪ እንወስዳለን። እንደዚህ አይደለም ጋይስ፣ ጥንቃቄ ማድረግ ይጠይቅናል። ስለዚህ አሁን ምንድነው የምናደርገው ማለት ወደ 50 ሚኒት እንመለስና 50 ሚኒት ጋር ምን ማግኘት አለብን ማለት ነው። ይሄ ካንድልስቲክ በዚህ መንገድ መዝጋት አለበት ማለት ነው። አሪያ በዚህ መንገድ አልዘጋም ካለ ግን ይሄ ኤሪያ ወዴት ሄል ለማሰብ ይሄ ኤሪያ ፍሊፕ መደረግ አለበት ማለት ነው። አያችሁት? ይሄ ኤሪያ ፍሊፕ መደረግ አለበት ማለት ነው። ይሄ ካንድልስቲክ በዚህ መንገድ አልዘጋም ብሎልን ከፍ ብሎ ከዘጋ ደግሞ ሌላ ይሄንን ኤሪያ ፍሊፕ አድርጎልን ኮንፊርምድ ከሆነልን ወደ ላይ እንቀጥላለን ማለት ነው። አሁን በቀጥታ ወደ 50 ሚኒት ልውሰዳችሁ። እሺ 50 አሁንም 50 ሚኒት ጋር 4 አወር ላይ ብቻ እንትን አንል ስትራክቸራችን 4 አወር ላይ ብቻ እንደሰራን አንቆም። እንደምታዩት ነው። ከግራ በኩል መጀመሪያ 50 ሚኒት ያለውን ከግራ በኩል ምን አለ ብለን እዚህ ጋር ለምሳሌ ቦስ ሰርቶልናል። ማርኬት ስትራክቸር ወደ ላይ እየወጣ እያለ ቦስ እየሰራ ከሄደ ከታች በኩል ምን ይኖራል ማለት ነው? ድማንድ ይኖራል ማለት ነው። ስለዚህ እዚህ ጋር ድማንድ አለ ማለት ነው። ይህንን ኤሪያ ድማንድ ያልንበት ምክንያት ምንድን ነው? ኤስኤምኤስ እና ፕራይስ አክሽን አንደኛ ይሄ ዞን ኦርደር ብሎክ ነው። ከታች በኩል ሊኩዲቲ ወስዶልናል፣ ከላይ በኩል ፌር ቫሊ ጋፕ አለው። ይሄ ምንድነው? ኦርደር በአኒሜት ጌት ኦርደር ብሎክ ነው ወይም አኒሜት ጌት ኦርደር ፍሎ ሽፍት ማለት ነው። እዚህ ጋር ኦርደር ፍሎ ሽፍት ሲያመጣ መጥቶ ሜት ጌት ሊያደርግልን አልቻለም። እስቲል አሁን ባለበት ደረጃ ማርኬት ስትራክቸሩ እንደምታዩት እዚህ ኤሪያ መጥቶ ወደ ላይ የመመለስ እድል ሊኖረው ይችላል። ግዴታ 4 አወር ላይ ሰፕላይ ስላለ ብቻ ሴል ብትገቡ ፌል ሊያደርግባችሁ ይችላል ማለት ነው። አሁን ባለበት ደረጃ ቢያንስ እንኳን ወደ ሴል ለማሰብ ምን ማድረግ አለበት ማለት ነው። እንደዚህ መጥቶ ተመልሶ ወደ ላይ እንደዚህ ሃየር ሃይ መስራት ሌላ አዲስ ሃየር ሃይ መስራት ከብዶት ማለት ነው። ከዚህ በላይ ይሄንን ኤሪያ ፍሊፕ ማድረግ ከብዶት ተመልሶ ከመጣና ይሄንን ዞን ፍሊፕ ካደረገልን እስከዚህ ድረስ አብረን እንቀጥላለን ማለት ነው። ይሄን ኤሪያ ፍሊፕ ሲያደርገው ደግሞ ወደ ታች እናያለን። አሊያ ግን ማርኬቱ በቀጥታ እዚህ ላይ ኮንሶሊዴት ያደርግ ከቆየ ግዴታ 4 አወር ካንድልስቲክ በዚህ መንገድ መዝጋት አለበት። በዚህ መንገድ ዘግቶ ይህንን ኤሪያ መጥቶ ፍሊፕ ማድረግ አለበት ማለት ነው። እንደምታዩት እንደዚህ አይነት ፕራይስ አክሽን ካልሰጠን ድረስ አሁን ባለበት ደረጃ እንቀጥለን ብለናል። እንግዲህ እንየው እስኪ ባክቴቱ አያችሁ የ50 ሚኒት እንኳን እንዴት እንደሚከበር ስቲል አሁን ባለበት ደረጃ ከ4 አወር አንፃር ካንድልስቲኩ ዘግቶልናል ማለት ነው። ይኸው እንደምታዩት ይህንን ይከበራል ስንል የነበረውን አኒሜት ጌት ኦርደር ፍሎውን ሜት ጌት አድርጎት እየወጣ ነው ያለ ማለት
አሁን ባለበት ደረጃ ከታች በኩል ስንጠብቀው የነበረው ይህንን ዞን ብሬክ ይደረግልን ስንል የነበረው ፌል አረገ ማለት ነው። ምን አገኘን? ከላይ ደግሞ ሌላ ክሊር የሆነ ምን አገኘን ማለት ነው? ድማንድ ዞን አገኘን ማለት ነው። ስለዚህ እዚህ በኋላ ይሄ ኤሪያ ብሬክ ከተደረገልን ወደታች እንቀጥላለን ማለት ነው። ምክንያቱም ከፎር አወር አንጻርም ቅድም ስንል የነበረው ካንድልስቲክ በዚህ መንገድ ዘግቶልን በፎር አወር ስቲል ወደታች ቦዲ ክሎጀር አግኝተናል። እስቲል አሁን ባለበት ደረጃ በቀጥታ ወደ ሴል መግባት እንጂ ወደ ሴል የምንገባው መቼ ነው? ይሄ ኤሪያ ብሬክ ሲደረግ ብቻ ማለት ነው። እሺ አሁን ይሄ ኤሪያ ብሬክ መደረግ አልቻለም። አያችሁት አይደል? ቅድም ስንል የነበረው ማርኬቱ ስቲል ሰፕላይ ላይ ከሆነ ብቻ ወደ ሴል እንዳስባለን፣ ድማንድ ከሆነ ደግሞ ወደ ባይ እናስባለን። እንደዛ አይደለም። ልናስብ እንችላለን፣ ግን ኮንፈርሜሽን ደግሞ መጠበቅ አለብን። እስቲል እኮ ማርኬቱ እንደምታዩት ወደ ፎር አወር ልውሰዳችሁና ይሄ ቅድም ስንል የነበረው ካንድልስቲክ በቦዲ ዘግቶ ከዚህ በታች እንኳን እንደዚህ በነበረበት ሃይስቱን ወስዶ ዘግቶ እስቲል እንደምታዩት 50 ሚኒት ላይ የኛን ኢንትሪ እስካልሰጠን ድረስ ስላልገባን ብቻ ከምን ዳነማቱ ከሎስ ዳነማቱ ፎር አወር እኮ እንግዲህ አላይን አድርጎልናል፣ ግን 50 ሚኒት አልሰጠንም ማለት። አሁን ባለበት ደረጃም ከሴል አንጻር ሴል ነን። ይሄ ኤሪያ ብሬክ እስካልተደረገ ድረስ ሴል ነን። ግን አሁንም 50 ሚኒት ጋር ምን እንጠብቃለን? 50 ሚኒት ላይ አሁን ምን አገኘን ማለት ነው? እዚህ ጋር ቦስ ሰራልን ማለት ነው። ይህንን ዞን ፍሊፕ አረገልን ማለት ነው። ፍሊፕ ስላረገ ብቻ አንገባም። አሁን ምንድን እንጠብቃለን? አሁን በፍሊፕ ደረጃ ከሄድነ እስቲል ይሄ ኤሪያ አሁንም ፌል አረገ። ሌላ ኪሌብላችን ከየት ጋር ነው የሚሆን? እዚህ ጋር መጣ ማለት ነው። ይኸው እዚህ ጋር መጣን። ኪሌብላችን ሌላ ኪሌብል እዚህ ጋር ሆነ ማለት ነው። ይኸው አሁን ባለበት ደረጃ እናንተ ከንሲደር የምታደርጉት ይህ ዞን ከግራ በኩል ያለው ፍሊፕ ከደርጓል። እችን ተቃራኒ ካንድልስቲኩን ወይም ይሄ ኦርደር ብሎክ ነው። እዚህ ኦርደር ብሎክ ላይ ሲመጣ እንገባለን ትላላችሁ። ይኸው እዚህ ኤሪያ ላይ ሲመጣ እንገባለን ትላላችሁ አይደል? ይህ ኤሪያ አያስኬድም ጋይስ፣ ይህ ዞን አያስኬድም። የፎር አወር ካንድልስቲክ ከዚህ በላይ ይህንን ኤሪያ ፍሊፕ አድርጎት እስካልዘጋ ድረስ አሁን ባለበት ደረጃ ኢንትሪ መውሰድ አንችልም። ምንድን ነው ይህ ዞን ምን ስለሆነ ሰፕላይ ኤሪያ ስለሆነ ማለት አሁን ባለበት ደረጃ ምን መጠበቅ አለብን ማለት ነው። ተመልሶ መጦ ማርኬት ይህንን ኤሪያ ፍሊፕ ካረገልን ተከትለን አብረን ወደታች እንወርዳለን ማለት። እስቲል ግን ይህንን ኤሪያ መጦ ፍሊፕ እስካላረገው ድረስ ወይም የፎር አወር ቦዲ ክሎጀር ከዚህ በላይ እስካልሰጠን ድረስ ይህንን ኤሪያ ብሬክ ስላደረገልን ብቻ በ50 ሚኒት መግባት አንችልም ማለት። ከብሬክ አውቱ እኮ ከኢንትሪ አንጻር እኮ ይሄ ኤሪያ ኮንፊርምድ ነው። ከታች በኩል ተቃራኒ ካንድልስቲክ አለ ወይም ኦርደር ብሎክ አለ። ይህ ዞን ኮንፊርምድ ነው ማለት ግን አያስኬድም። እንቀጥል። መጣ አስገባችሁ አይደል? እንደምታዩት ሪሰንት የፎር አወር ሪሰንት ካንድልስቲክ ስላለ ብቻ ነው ያስገባችሁ። የፎር አወር ሪሰንት ካንድልስቲክ ሃይሱንም ሎሱንም ወሰደ ብሎ መደምደም አይቻልም። መደምደም የሚቻለው መቼ ነው? የፎር አወር ካንድልስቲክ ከዘጋ በኋላ የፎር አወር ካንድልስቲክ አዘጋጉን አይተን እና የማርኬት ስትራክቸሩን አይተን አሁን ባለበት ደረጃ ይሄ ኢንትሪ ነው። ይህን ኢንትሪ ግን ባትወስዱት ሞራል አሁን ባለበት ደረጃ አሁን እኔ ከኢንትሪ አንጻር ይህን እንደ ኢንትሪ አንወስደው። ምክንያቱም የፎር አወር አለይን አላረገልኝም ከ50 ሚኒት ጋር ምንድን ነው የምጠብቀው? አሁን እኔ የምጠብቀው ፐርሰናሊ ከዚህ በኋላ እንደዚህ አይነት ፕራይስ አክሽን ከሰጣቸው የፎር አወር ካንድልስቲክ ሪሰንት ሃይስቱን ወሰደልን። ከዚህ በፊትም ሰፕላይ ዞን ነው መጣና ፌክ አውት አረገ። ፌክ አውት ካረገ በኋላ እናንተ የምትጠብቁ የት ነው? እዚህ ጋር ነው አይደል? ፌክ አውቱ እንደዚህ የምትጠብቁ። ግን ማርኬት ምን ያደርጋል? ይኸው እንደዚህ መጥቶ ይህንን ኤሪያ ፍሊፕ ያደርገዋል ማለት ነው። ግዴታ ፌክ አውት ከዚህ ይመጣል ብላችሁ አትጠብቁ ጋይስ። ይህንን ኤሪያ መጥቶ ፍሊፕ ካረገልን ተከትለን አብረን ወደታችን እንገባለን ማለት ነው። አሁን ባለበት ደረጃ የቱን ብሬክ መደረግ አለበት አለ? ይሄ ኤሪያ ማለት ይሄ ኤሪያ ብሬክ ተደረገልን ማለት የፎር አወር ቅድም አዘጋጉ ስቲል ዝቅ ብሎ ነው የዘጋልን። ሰፕላይ ዞን ነው 50 ሚኒት ኢንትሪ ሰጥቶን ነበር አልወሰድንም ማለት ነው። አሁን ባለበት ደረጃ እንወስዳለን፣ ኢንትሪ እንወስዳለን። አሁን ባለበት ደረጃ ኢንትሪ እንወስዳለን። ይህ ካንድልስቲክ አዘጋጉ ትንሽ አይደለ ልትሉ ትችላላችሁ። ልክ ነው፣ ግን ኮንፊርም የሆነ ነገር ፎር አወር ላይ አግኝተናል። ስቲል ከላይ በኩል ያለ ሊኩዲቲ ተመልሶ በደንብ ነው ያስወጣልን። እንደምታዩት ወደ ፎር አወር ወሰዳችሁ። ፎር አወር ላይ ላምጣችሁና ከዚህ ኤሪያ ላይ መጥቶ የዚህን ኤሪያ ሊኩዲቲ አስወጥቶልናል። ከላይ በኩል ያለ ሊኩዲቲ እንደምታዩት ፎር አወር ከግራ በኩል ያለውን ፎር አወር ንዩትና ይህን ኤሪያ ሊኩዲቲ ያስወጣልን። በትንሹም ቢሆን ይህን ኤሪያ ፍሊፕ አድርጎልናል።
ከዚህ በኋላ በተወሰነ መንገድ ቢሆን እስከ የት ድረስ ፑሽ ያደርጋል ብለን ነው ኤክስፔክት የምናደርገው ድረስ ይኸው ከላይ በኩል ድማንድ ስለሆነ እስከዚህ ኤሪያ የመምጣት እድል ሊኖረው ይችላል ብለን ኤክስፔክት እናደርጋለን። ይሄ ምንድነው? አንሜትጌት ኦርደር ፍሎ ነው። ይሄ ኤሪያም ብዙም ሜትጌት አልተደረገም። ይሄ ፌር ቫልዩ ጋፕ በደንብ አልተዘጋም ነው ጋይስ። እስቲል አሁን ባለበት ደረጃ ወደ ታች ኢንትሪ እንወስዳለን ማለት ነው። ይህንን ኢንትሪ የወሰድንበት ምክንያት አንደኛ ከላይ በኩል ሊኩዲቲ አስወጥቷል። እናንተ ፌካውት በምትሉት ይህንን ፌካውት አድርጎ መጣ። ፌካውቱ ጋር ተመልሶ መምጣት አልቻለም፣ ግን ይሄን ፍሊፕ አደረገልን። ይህንን ኤሪያ ፍሊፕ ሲያደርግልን ይሄው በዊክ ሆኖ ከዚህ በኩል ይሄ ተቀራቢ እነዚህ ካንድልስቲኮች እነዚህ ተከታታይ ወደ ላይ ቡሊሽ የወጡ ካንድልስቲኮች ከነዚህ መሃል አንድ ቤሪሽ ካንድልስቲክ ኑሮ ቢሆን ተቃራኒ ካንድልስቲክ ይሄ ኮንሶልዴት ለማድረግ ነው። ይሄ በዊክ ነው እንደዚህ ያደረገልን ፉሊ ኢንገልፍ ማድረግ አለበት ብለን ይሄን ኤሪያ አንወስደውም ነበር ማለት ነው። ያሊያ ደግሞ እዚህ ዞን ላይ ድረስ መጥቶ ይሄ ዊክ ከዚህ ዞን መጥቶ ደርሶልን ቢሆን ማለት ከዚህ ኤሪያ ይሄው እንደምታዩት ይሄ ዊክ ከዚህ ኤሪያ መጥቶ ቀድሞ ከዚህ ኤሪያ መጥቶ ደርሶ ቢሆን ይሄ ዊክ አንገበውም ነበር። አሁን ባለበት ደረጃ ግን መጀመሪያ የነበረውን ትንሽ ሞመንተም ቀንሶ ነበር። አሁን ባለበት ደረጃ ዝቅ ብሎ ይዘጋልን። እስቲ ወደ ሴል ማየት እንችላለን። እዚህ ጋር ወደ ሴል ስናይ የአገባቡንና እንዴት እንገባዋለን ነው። ስንገባ ምንድነው የምናደርገው? እዚህ ጋር እናስቀምጣለን። የሴላችንስ እዚህ በላይ ነው መሆን ያለበት። እንደዚህ ነው መቀመጥ ያለበት። እስከ የት እንጠብቃለን? ያው እስከ ስትራክቸሩ ድረስ 1 to 4 በቃ ለምን 1 to 5 አልሆነም? ይሄ እዚህ ጋር ታርጌት የሚደረግ ሊኩዲቲ ያለው እዚህ ጋር ነው። ያው ይሄንን ስትራክቸር እዩት። ሎስ አድርገናል ጋይስ። ይሄው እንደምታዩት አሁን ባለበት ደረጃ ምን አድርጓል? ሎስ አድርገናል። ሎስ ያደረግንበት ምክንያት ምንድነው ነው? እዚህ ጋር አንደኛ ሎስ ያደረግንበት ምክንያት ቀድሞ አንሜት ይሄን ፌክ አውቱን አንሜት ጌት አላረገውም ነበር ማለት ነው። ይሄን ኤሪያ ሎስ ያደረግንበት ሪዝን ኢንትሪያችን ልክ ነው ጋይስ። ምንድነው የተሳሳትነ ነው? እዚህ ጋር የተሳሳትንበት ምክንያት እዚህ ጋር ምንድነው? አንደኛ ዲፕሊ ሪትረስ እስከሚያደርግልን ብንጠብቅና ኤስኤላችን ስናስቀምጥ ከፌክ አውቱ በላይ ብናደርገው። አያችሁት? ይህን ኤሪያ ከፌክ አውቱ በላይ ብናደርገው ማለት ነው። ይሄንን ኤሪያ ፌክ አውት ነው ቅድም ስንል የነበረው ኢንትሪ ስናስቀምጥ ከፌክ አውት። እኔን ብዙ ጊዜ እንድስታዩኝ ምን አደርጋለሁ? ኤስኤል ጨመር አድርጌ ነው ማስቀምጥላችሁ። ለምንድን ነው ኤስኤል ጨመር አድርጌ ማስቀምጠው? ኤሪያውን ሜትጌት ማድረግ ማርኬት ብዙ ጊዜ ሲሄድ ያልተሟላ ሊኩዲቲ ይኖራል። ያለ ሊኩዲቲ መሙላት እንትን ሲል የሚኖርበት ማለት ነው። አሁን ባለበት ደረጃ ደግሞ ስቲል ፌል አረግነ። ሌላ ኢንትሪ ደግሞ እዚህ ጋር ሰጠን ማለት ነው። ምን አረገ? ሄደና ከፌክ አውቱን ደግሞ መጥቶ ይሄንን ኤሪያ ፍሊፕ አረገልን። ይሄ ካንድልስቲክም ሲዘጋ ስትሮንግ ቦዲ ክሎጀር ነው የዘጋ። አሁን ወደ ሴል አሁንም ድጋሜ ሌላ ኢንትሪ ሰጥቶናል ማለት ነው። እንደምታዩት አሁን ኢንትሪ እንትን ስናረግ እንዴት ነው የምናስቀምጠው? ከዚህኛዋ ማለት ነው። ከዚህች እቺ እንደ ኦርደር ብሎክ ነው የምታገለግል ይሄ ዞን ማለት ነው። እንደምታዩት ይሄ ኤሪያ እንደ ሰፕላይ ዞን ነው። ኦርደር ብሎክ ምናምን እያልሁኝ ኮንፊውዝ እንዳላረጋችሁ ይሄ ኤሪያ ምንድነው? ኦርደር ብሎክ ነው። ይሄ ኤሪያ ኦርደር ብሎክ ነው። ያሊያ ደግሞ እንደምን ሆኖ ነው የሚያገለግል? እንደ አንሜትጌት ሰፕላይ ኤሪያ ማለት ነው። አሁን ቅድም ስንላት ከነበረችው ይኸው 1 2 3 ማለት ነው አስገብቶናል። እንደምታዩት ይሄንን ኤሪያ ማለት ነው። ይሄው ሄደ ሜትጌት አደረገው። አሁንም ድጋሚ ሄደ። ይሄው ስትራክቸራችሁን ስትይዙ አያችሁ እንዴት ሆኖ እንትን እንደሚለው የማርኬት ስትራክቸሩን ስትይዙ ይሄው ዊን አድርገናል እዚህ ጋር ማለት ነው። እንደምታዩት ይሄንን ኤሪያ ፌል ያደረገበት ምክንያት ደግሞ የምን ችግር ነው? የኤስኤል አቀማመጥ ችግር ነው ማለት ስትራክቸሩን እኮ ይዘናል። ብዙ ጊዜ ጋይስ እዚህ ጋር ነው እንትን የምትሉት። ማርኬት ስትራክቸሩን ይዘን በትክክል ስትራክቸሩን አግኝተ ነው ኤስኤል አስቀማመጥ ስላቃተን ብቻ ፌል እናደርጋለን ማለት እንደምታዩት ነው። ይሄንን ዞን ማለት ነው አሁን ባለበት ደረጃ እዚህ በኋላ ደግሞ ምን እንጠብቅ ነው? ይሄንን እንውጣውና እዚህ በኋላ ምን እንጠብቅ ነው? ይሄንን ኤሪያ ፍሊፕ ያርግልን ጋይስ። ይሄው ይሄንን ዞን ፍሊፕ ያርገው ማለት ይሄንን ኤሪያ ፍሊፕ ሲያደርግልን ይሄ ተቃራኒ ካንድልስቲክ እንደ መግቢያ እንጠቀመዋለን ማለት ነው። አሁን ባለበት ደረጃ ይሄንን ተቃራኒ ካንድልስቲክ እንደ መግቢያ እንጠቀመዋለን። አያችሁት? ይሄ መጣ መለስ ስላርግላችሁና ይሄንን ኤሪያ ፍሊፕ አደረገው ማለት ነው በቦዲ አንድ ጊዜ የፎረወርን ስትራክቸሩን ስለያዝነ ማለት ነው። እንደዚህ አብረን ተከትለን የመውረድ ኮንቲኔሽን ቢሆን እንኳን እንትን አይለን። አሁን ባለበት ደረጃ ተከትለን አብረን መውረድ እንችላለን።
ይቺን ኤሪያ ፍሊፕ ሳያረጋት መወንዶ ለምንድን ነው ልትሉ ትችላለች። ግን ከላይ በኩል ሲመጣ ሊኩዲቲን አስወጥቶልን የመጣ ስትሮንግ ሙቭመንት ነው ያለው። ስለዚህ ማርኬቱ እስከዚህ ድረስ የመምጣት እድል ሊኖረው ይችላል። እስከዚህ ድረስ ይኸው እስከዚህ ድረስ አያችሁ ኪሌብል እንዴት እንደምናወጣው እስከዚህ ድረስ የመምጣት እድል ሊኖረው ይችላል ማለት ነው። እስኪ ይህን ኤሪያ እዚህ በኋላ እቺን ኤሪያ እንኳን እንትን ባንላት እስከዚህ ድረስ እንደምታዩት አሁን ባለበት ደረጃ ይኸው ይህንን ኤሪያ ብሬክ አረገልን። ይህን ዞን ማለት ነው። ይህንን ዞን ብሬክ አረገና ይኸው ከግራ በኩልም እንደምታዩት ብሬክ አረገ። እዚህ ጋር ኢንትሪ እንወስዳለን ማለት ነው። እዚህ ኤሪያ አሁን ኤስኤል ስናስቀምጥ እንዴት ነው የምናስቀምጠው? ከተቃራኒ ካንድል ስቲኩ ስር ማለት ነው። በዚህ መንገድ እናስቀምጣለን ኤስኤል ስናስቀምጥ። እዚህ በኋላ ታርጌታችን ደግሞ የት መሆን አለበት ነው። ታርጌታችን የት ነው መሆን ያለበት? ቅድም ተቃራኒ ካንድል ስቲክ ስንላት የነበረችው አለች አይደል? በፎረው እቺ ተቃራኒ ካንድል ስቲክ ይኸው አያችሁት? የፎረውን ስትራክቸር ይኸው በዚህ መንገድ እናስቀምጣለን ማለት ነው። አሁን ባለበት ደረጃ እንደዚህ ካስቀመጥን ይኸው እንደዚህ ይሄን ኢንትሪ ሊሚት እዚህ ጋር አስቀምጠናል ማለት ነው። እንደምታዩት አስገብቶናል ማለት ነው። አያችሁት? ስትራክቸሩን ስትይዙ እንዴት እንትን እንደሚልላችሁ ይኸው መጣ። ኮንሶሌት አረገ። እዚህ ጋር ደግሞ እንትን ማለት አለባችሁ ማለት ነው። አሁን ባለበት ደረጃ ምንድነው እዚህ ጋር ምንድነው እያደረገልን ያለው እዩት ማለት ነው። ትሬዳችሁን እንዴት ማኔጅ እንደምታደርጉ ትሬዳችሁን እንዴት ነው ማኔጅ ማድረግ ያለባችሁ። ማርኬቱ የመመለስ እድል ሊኖረው ይችላል። ማርኬቱ አሁን ባለበት ደረጃ እስከ ተቃራኒ ካንድል ስቲኩ የመምጣት እድል አለው። ለዛ እንደዛ ያልንበት ምክንያት ምንድነው ካለ እዚህ ከታች ላይ ይሄ ኤሪያ መጣ እዚህ ጋር መጣና ለወርሎ መስራት ከብዶት ይህንን ኤሪያ ፍሊፕ አረገው ማለት ነው። ይህንን ኤሪያ ፍሊፕ ካረገው ይህንን ኤሪያ ፍሊፕ አረገልናል። በፎራወር ኮንፊርምድ ሆኖ ቢሆን ይሄ ኤሪያ በፎራወር ኮንፊርምድ ሆኖ ቢሆን ምን ነበር የባይ ኢንትሪያችን ማለት ነው። ስለዚህ ማርኬቱ ወደ ታች ወርዶ ወይም ማርኬት ስትራክቸር ቤሪሽ በሆነበት ሰዓት ኢንትሪ ገብታችሁ ማርኬቱ መጥቶ እዚህ ጋር አዲስ ለወርሎ መስራት ከብዶት ይሄኛውን ኤሪያ መጫ አሁን ሪሰንት ትቶት የመጣውን ሃይራሃዩን ከሰበረው ምን ማድረግ አለባችሁ ማለት የያዛችሁን ይዛችሁ መውጣት አለባችሁ ማለት ነው። እዚህ ኤሪያ ላይ አሁን ይሄን ኢንትሪ እናነሳለን ማለት ምንድነው እስከዚህ ድረስ የመምጣት እድል አለው። ለምንድነው ያነሳል? እስከዚህ እስከ ተቃራኒ ካንድል ድረስ የመምጣት እድል አለው። እንደዚህ አይነት ፕራይስ አክሽን ሰጠን። እንደምታዩት ይኸው የሰጠን ፕራይስ አክሽን እንደዚህ አይነት ፕራይስ አክሽን ማርኬቱን እኛ እስከየት ነው ፕሬዲክት አድርገን የነበር ወይም ይወርዳል ብለን የነበር እስከታች ነው። ግን አሁን የመመለስ እድል ሊኖረው ይችላል ሳይሆን እስከዚህ ተቃራኒ ካንድል ስቲኩ ድረስ የመምጣት እድል ሊኖረው ይችላል። ስለዚህ ስቶፕ ሎሳችን ከምናንቀሳቅሰው ይልቅ ማርኬቱን ዘግተን እንወጣለን ማለት ነው። ይኸው አያችሁት ጋይስ እንዴ አያችሁት ጋይስ አያችሁ እዚህ ጋር ይኸው የነበረውን ገብተነው የነበረውን እንትን ወጣ ነው አይደል? ይኸው እስቲል እንደናንተ ነው ጋይስ። ይሄን አሁን ባክቴስ ያረኩ ያለው ወደ ኋላ ተመልሼ እዚህ በፊትም አላየሁት። እስቲል ከናንተ ጋር ነው እያየሁት ያለው። ከናንተ ጋር ባላየው ኑሮ እዚህ ጋርም ሎስ አላረግም። እስቲል ይሄንን ያለውን ስትራክቸሩን እንደናንተ ነው አብሬ እያየሁት ያለ። አንዳንድ ትሬደሮች ምን ያደርጋሉ? ከበፊት ተመልሰው ያንን ማርኬት ተመልሰው ያዩትና እዚህ ጋር ጋይስ እንደዚህ ነው እያሉት ይላል። እኩል ብናየው ነው ሞራሪፍ እንደምታዩት ነው። አሁን ከላይ እንደነበረው ያለ ኢንትሪ ሰጠን ማለት ነው። አያችሁ የችኛዋን ከስቶፕ ሎስ ከማንቀሳቀስ ይልቅ ማኔጅ አረግናት እችን ትሬድ ሌላ ኢንትሪ ሰጠን፣ ሌላ ኢንትሪ እንገባለን ማለት ነው። ምን ስለሆነ ማርኬት ስትራክቸራችን ኤክስትሪምሊ ቤሪሽ ስለሆነ ማለት ነው። ሶ ጋይስ በዛሬ ቪዲዮአችን በተወሰነ መንገድ ቢሆን ሂንት ይዛችኋል ብዬ ተስፋ አረጋለሁ። እስቲ ለአዲስ ስለሆናችሁ ሰብስክራይብ አድርጉ፣ እንዲሁም ኮሜንት አድርጉልኝ። የትኛውም ኮሜንት ጻፉልኝና በቀጣይ ቪዲዮ አስተማሪ እናንተን ይጠቅማችኋል የሚለውን ቪዲዮ ይዤላችሁ እመጣለሁ። በዛሬው ያው ደቂቃው እንዳይበዛባችሁ እዚህ ጋር ጨርስላችሁና በቀጣይ ቪዲዮ አሪፍና ምርጥ የሆነ የፕራይስ አክሽን እና ኤስኤምሲ ስትራቴጂ ይዤላችሁ እመጣለሁ። እስከዛው መልካም የትሬዲንግ ሳምንት ጋይስ።